እሺ ሰላም እንዴት ናችሁ? ዶክተር አይሚ ነኝ። ይሄ ቪዲዮ ሼር ኮፒ ሊንክ ማድረግ ይፈልጋል። ሼር አድርጉት፣ ለብዙ ሰው እንዲደርስ አድርጉልኝ። ዛሬ የመጣሁበት ዋናው ዓላማ እንግዲህ ሰሞኑን በማህበራዊ ሚዲያ በጣም እየተዘዋወረ ስላለው ሴንሲቲቭ የሆነ ቪዲዮ ወይም መነጋገሪያ አጀንዳ ነው። ይሄ ምንድነው? የጋዜጠኛ ሶፎንያስ እና ልጁ ወይ ደግሞ በተመለከተ ያኛውን ቪዲዮ ባመጣው ልጅ የተመለከተ ጉዳይ ነው የሚሆነው። ስለዚህ የኔን እንደ አንድ ግለሰብ አተያይና የጤና ባለሙያ ምልከታ እንደዚሁም ደግሞ እንደ አንድ ኢትዮጵያዊ የሚመለከተኝን መናገር ስላለብኝ ነው። እንግዲህ ይሄንን ነገር አናላይዝ ለማድረግ ሞክሬ ነበር፣ በተለያየ አንግል ማለት ነው። በተለያየ አንግል ለማየት ሞክሬ ነበር። እንደዚህ አይነት ነገሮችን ለመስራት ምንድን ነው ዋናው ሩት ኮዙ የሚለውን በተለያየ መንገድ ለማጥናት ሞክሬያለሁ። ያደረጉት ነገር ምንድን ነው? የተለያዩ ቪዲዮዎች፣ አንደኛ ልጁ የለቀቃቸውን ቪዲዮዎች፣ ሁለተኛ ነገር የልጁን ባክግራውንድ፣ ይህን ቪዲዮን የለቀቀው ልጅ ባክግራውንድ እና ሶስተኛ የሶፎንያስን የበፊት ታሪኮችን ለማገላበጥ ሞክሬያለሁ። ከሶፎንያስ ስንነሳ አንድ ኢንተርቪው ሰጥቷል፣ የእግረኛው ሚዲያ ላይ ማለት ነው። በዛ በሰጠው ኢንተርቪው ላይ ከዚህ በፊት የስነ ልቦና ወይ ደግሞ የስነ አእምሮ እክል ተጠቂ እንደነበረ፣ በተለይም ደግሞ ባይፖላር ዲስኦርደር የሚባል ህመም እንዳለበት ሲገልጽ ነበር። ይሄ ባይፖላር ዲስኦርደር ማለት ምን መሰላችሁ? የሆነ ሰዓት ላይ ሌላ ዓለም ውስጥ እንዲኖሩ የሚያደርግ ሰዎች በጣም በደስታ ስሜት ውስጥ የሚያስገባ፣ በዛ ሙድ ውስጥ በሚኖሩበት ሰዓት ደግሞ የሚሰሩትን የሚያደርጉትን በቃ የማይቆጣጠሩ አይነት ሁኔታ ውስጥ የሚያስገባ፣ በሌላ ሰዓት ደግሞ በተቃራኒ በጣም ከፍተኛ የሆነ የሀዘን ስሜት፣ የራስን የመጥላት ስሜት፣ በጣም የመጨነቅ ስሜት፣ የመደበር ስሜት የሚከት የስነ አእምሮ እክል ነው። ሶፎንያስ በዋናነት የዚህ ተጠቂ ልጅ ነው። ይህንን በማህበራዊ ሚዲያ ስለተናገረ ነው እኔ እዚህ ጋር ማወራው ማለት ነው። ይህ ህመም በዋናነት ሰዎችን ለምን ሊያጋልጥ ይችላል ስንል፣ አንደኛው ይሄ በጣም ወጣ ላለ የጾታዊ ግንኙነት በጣም ያልተለመደ ማለት ነው። ለምሳሌ አሁን እየተነገረ ያለውን የጾታዊ ሁኔታ፣ እንደገና ደግሞ ሌሎቹን የማይለመዱ ደግሞ ያፈነገጡ ከማህበረሰብ ከእሴት ጋር ያፈነገጡ የተለያዩ ጾታዊ ግንኙነቶችን ሊያደርጉ ይችላሉ። ስለዚህ ይሄ የበሽታው አንድ ባህሪ መገለጫ ነው ማለት ነው። ሌላ ሁለተኛው ያየሁት ደግሞ ምንድን ነው? ልጁ ጋር ነው። ልጁ ጋር ያየሁት ነገር በጣም በተከታታይ ቪዲዮዎችን ሲሰራ ነበር። የተለያዩ የወሲብ ቀስቃሽ ቪዲዮዎችን ምን ማድረግ እንዳለባቸው በቃ ብቻ እኛ ጋር ያልተለመዱ አይነት የወሲብ አይነት ቪዲዮዎችን ሲሰራ ነበር በተከታታይ ማለት ነው። በዚህ አይነት ሁኔታ ውስጥ ሁለቱን ኮንታክት የሚያስደርግ ነገር ይኖራል የሚል እሳቤ ያለኝ። ምክንያቱም ይሄኛውም ወሲባዊ ቪዲዮዎችን ነው ኮንተንት የሚሰራው። ዩቲዩብ ብታዩ እጅግ በጣም ነው ብትገረሙት ማለት ነው። ይሄኛው ደግሞ የስነ አእምሮ ተጠቂ ነው። ከዚህ በፊት ደግሞ ያደረጋቸው ታሪኮች ይኖራሉ። በዚህ አይነት መንገድ ልክ የኬዝ ዲቴክሽን አይነት ነገር ስንሄድ የሚያገናኝ አይነት ነገር ሩት አላቸው ማለት ነው። እኔ እንደ አንድ ጤና ባለሙያ የምመክረው በጣም ጥንቃቄ ማድረግ ያስፈልጋል። በተለይ የተለያዩ የስነ አእምሮ እክል ያለባቸውን ሰዎች፣ ከዚህ በፊት የወሲብ ሁኔታቸው በጣም ደስ የማይሉ ሰዎች ምናምን አይነት አዝማሚያ የሚያሳዩ ከሆነ በጣም መጠንቀቅ ያስፈልጋል። በተለይ ደግሞ ምንም አይነት ባውንደሪ ላይኖራቸው ይችላል። በተለይ ልጆች ላይ በጣም ጥንቃቄ ማድረግ ያስፈልጋል። ቤተሰብ ላይ ጥንቃቄ ማድረግ ያስፈልጋል። እንደ ሰውም ማህበረሰብ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ይሄ ነገር ጀስት የአንድ ሰው እክል ብቻ ተደርጎ መያዝ የለበትም። ከዛ ትሬስ ኮንታክት መደረግ መቻል አለበት። ከሰው ጋር ኮንታክት ያደረጉት ሰዎች በሙሉ ከባህልና ከእምነት እንደዚህ ነው ከእሴት ጋር ይሄ ከሀገራዊ ሁኔታ ጋር የማይሄድ እጅግ በጣም ዘግናኝ ነገር ስለሆነ ነገሩ ከመስደዱ በፊት በጣም አስቸኳይ የሆነ እርምጃ መወሰድ አለበት ማለት ነው። ስለዚህ እኔ በሁለቱም በኩል ያየሁት በጣም ከፍተኛ የሆነ ችግር አይቻለሁ። አንደኛ ልጁ ቪዲዮ ያወጣው ልጅ ጨዋ ቢሆን፣ ምንም አይነት እንደዚህ አይነት ቪዲዮ የማይሰራ በቃ በጣም ትሁት የሆነ ሰው፣ በጣም እንትን ያልሆነ ሰው ቢሆን ዛስ ፋይን፣ ችግር የለውም። ግን ያ በተለይ የሚለቃቸው ቪዲዮዎች እኔ ክሊክ እንዳደርግ አድርጎኛል። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። በየትኛውም መንገድ በግለሰብ ደረጃ፣ በሀገር ደረጃ፣ እንደዚህም ደግሞ እንደኔ በባለሙያም ደረጃ እንደዚህ አይነት ነገሮች አደገኛ ስለሆኑ
በጣም በጣም ጥንቃቄ መደረግ ያለባቸው ነገሮች ናቸው ብዬ አምናለሁ። አመሰግናለሁ።